አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ለማንኛውም ሱመያ የመጣሁት ሱመያ አጀንዳ ነው እና ሱመያ ልጆችሽን አንቺ ሳትረሺ ያዢ። ወላሂ ልንገርሽ፣ ታንዱ አንዱ ቦታ ታንዱ አንዱ ቦታ ትታንቀለከያቸው ልጆችሽን በሽተኛ ታረጊያቸዋለሽ። ይሄ የድራማችሁ ተሆነ እንደፈለጋችሁ ሁኑ። እኛ የምናገባል ስለ ድራማችሁ አያገባግን ነው። ግን ለልጆችሽ ስትይ ይሄ የምትነጋገረውን ንግግር ለአባትና እናቶቻችን እኛ በዚህ ሰዓት እንደዚህ እንዲያለን በማልናቅ ሰዓት ተጣልተው እዚህ ደረጃ ነበሩ። ሶሻል ሚዲያ የያዘው እያይሽ እየቆራረጠ እያቀረበላችሁ ነው የምትነጋገሩትን ማለት ነው። ስለዚህ ለልጆችሽ ስትይ አንቺ እናት ነሽና ብዙ መጽዋዕት መክፈል አለብሽ። የኔ እህተኔ በእንዲ አንድ በቴ እንዲ ማንኛውም ምክር ልስጥሽ፣ ተይ ነው የምልሽ። አንድ ቦታ ልጆችሽን ሳትረሺ ልጆችሽ ስትሆነውት ያርኩ ነው ታንዱ ኮሲ አንዱ ኮሲ ታንዱ አንዱ ቦታ ታንዱ አንዱ ቦታ ትሉ በሽተኛ ይሆኑብሻል። እስተመቼውም ጸጸት ነው የሚሆንሽ። አሳስለን አንቺ ከእሱ ጋር መገናኘት ታልፈለግሽ ምን ታረጊ? የእሱን የሚያውቃቸውን ሰዎች ትገናኛለሽ። ሁለተኛ ያንቺን የሚያውቀው ሰው የሚያውቅሽ የለም። የት አንቺ ጎንደር ሄዶ የጎንደርን ሰው የሚያውቅ የለም። ተራስሽ ሰው ጋር ተሰትረሽ መኖርና መስራት ያንቺ ነው። ግን ታንዱ አንዱ ታንዱ አንዱ ታንዱ አንዱ ስትይ ልጆችሽን በሽተኛ ሆኑብሻል። የኔ ውድ ለልጆችሽ እሰቢላቸው። የሚያውም ነገ ጧት ልጆችሽ አንድ ችግር ቢደርስባቸው አንቺ ስተመቼውም መስተቅንጭላትሽ ሙሉ ጸጸት ይሆንብሻል ማለት ነው። ለምን አንቺ ለልጆችሽ አታዝኒም? አሁን የወንድሙ ሚስት ምን ልታረግ ያገኘሻት? የሀገርሽም ልጅ ብትሆን እኛ ሴቶች ትንባል የሁላችንም ልቦና አንድ አይደለችም። ገባሽ? አላህ ሱብሃነ ወተዓላ ከአንድ እናት ተፈጥረን እንኳን የተፈራረቀ ልቦና ነው ያለን። ይህን ታውቂያለሽ እንዲለም የአንቺና የእህትሽ አንድ ነው? አንድ አይደለም። የወንድምሽና ያንቺ አንድ ነው? አንድ አይደለም። እናት 20 ብትወልድ 30 ብትወልድ የ30ችንም ሆነ 20ችንም ፍርቅ አለው፣ ይለያያል። አንድ አይነት አይደለም አስተሳሰባችን። አንቺ አሁን ለቤተሰቦችሽ ያለሽ ሀሳብና ሌለኞቹ ያላቸው ሀሳብ አንድ ነው? አንድ አይነት አይደለም። ስለዚህ እህቴ ሱመያ ተይ ነው የምልሽ። ወጣም ወረደም ቀነሰም መጣም መረረም አሁንም ቅድምም ተይ ነው የምልሽ። ልጆችሽን አንዱ ቦታ አንዱ ቦታ አንዱ ቦታ አንዱ ቦታ አንዱ ቦታ አንዱ ቦታ ተተሯረጭ በሽተኛ ሆኑብሻል። ስለዚህ በሽተኛ እንዳይሆኑብሽ ሞጭጨሽ ያዢ፣ አንድ ቦታ ላይ ይዘሽ አሳድጊ። እሱ ጋር የምትሰሪው ድራማ ሩጫ ነገርሽ ብትተዩ ይሻልሻል። ከለስ አልተመቻቻችሁ መለያየት ጎመን በጤና ልጆቹን እየመጣ ልጆችሽን አትስጭ ለሰው። እናት ነሽ አንቺ ማሳደግ አለብሽ። ህግም ሁሉንም ነገር የሚፈቅድልሽ እናት ነሽና ላንቺ ነው። ገባሽ? ስለዚህ ከአንዱ አንዱ ከአንዱ አንዱ ከሌን ይዟታል፣ ከሌን አግኝቷታል፣ ከሌ ጋር እንዲሆኗል፣ ከሌ ጋር እንደዚህ ተደርጓል እያልሽ ልጆችሽን ተወዲያ ተወዲህ ተተሯርጭ በሽተኛ ታታቂያቸዋለሽ። አንቺም ደግሞ ለራስሽ አይምሮሽ ይናካል ማለት ነው። ስለዚህ የሁላ መዘዝና ነገር እንዳይመጣብሽ ስብስብ ስትር ብለሽ ቁጭ ብለሽ የኔ ውድዬ ልጆችሽን በስነ ስርዓት በአግባብ ማሳደግ ያንቺና ያንቺ ነው። ገባሽ? አሳስለን ወላሂ የኛ ሴቶች ትትባሉ ሁላችሁም አሁን የሆነችም ልጅ እንዲያንቺ ዝህ ማቃት እኔ አለሁበት ሀገር ላይ እሱ ነው ያስተዋወቀ ሚስቱን ያስተዋወቀኝም እሱን የሚያወቅኩ በምንድን ነው? በሀጅ አባቴት ይመጣ በእነሱ ሀገር ሰው ነው ያወቅኩት። ልጅቷ የሀይቅ ልጅ ናት። እሱ ለራሱ ነው ያስተዋወቀኝ። አይ ማን መካን ግን
ገባሽ? አህያ ተመዱ፣ ሰው ተመዱ። ለራሳቸው የሚናገሩት ንግግር አንድ የያዝኩት ነገር አለ ልንገርሽ። አምበክቲ ነጉማ ይላሉ። አንቺ በክት ማለት ነው። አንቺ ተነሱ ሰዎች ጋር ወይ መራራቅ አለብሽ። ካላስ ራሳቸው በቋንቋ አንቺ እንዲሁ አሳስረ እንድትጋቡስ አሏናሽ ካን ያለው ቋንቋ ምን ይሆናችሁ ተጋባችሁ? መጀመሪያ ወላሂ እኔ እኮ ተታስቡት ምን ላይ እየደረሳችሁ ነው ያላችሁት? የት ላይ እየወጣችሁ ነው ያላችሁት? የት ላይ እየወረዳችሁ ነው ያላችሁት? ረጋ አበሉ። እኛ የት ላይ ነው ያለ ነው? ምን ቦታ ላይ ነው ያለ ነው? አስተዳደጋችን አይኛ ወላሂ መገነኛ። እኔ በራሴ የታስበው መገነኛ የምላን ነገር አለኝ። ለምን በሉኝ። እኛ ከሀገራችን ተሰደን ስደት ዓለም ላይ ትንመጣ ትናገሩ አፋፋቸውን አልነበር እንዴ ዝም ብለን የምናየው የማናውቀው ቋንቋ ስለሆነ። ግን አሁን ሰዓት ያወሩ እስትትለምጁ ድረስ ያንን ቋንቋ አንቺ ጅል ነሽ እየሰማሽ የሚያወሩትን አታቂ ልረዲሽን ብልሽ አንገትሽን ነው መሰጩ እንጂ አያገባሽ። እያንዳንድሽ ማለት ነው። አንድ አይነት ቋንቋ ያላችሁ ሰዎች ተጋቡ። አሁን እኛ ዝመተን የሆነች ልጅ ተላጃ ማለት በዚህ ሀገር ተርሙስ ነው። ተላጃ እንጭሌ ትላት አይደለም እንዴ? የመጥበሁን ፍሪጅ አይደለም እንዴ? የገፋች ታለበት ቦታ ወስዲያ መጥበሁ በር ላይ አርከን ስላላ ሮጣላት እና ለዲላ ብሎ እዛ ትታገል የደረሰችባት ይሄንን ያክል ነው ቋንቋ። እንግዲህ ገባችሁ? ተላጃ ማለት ምን ማለት ነው ትትላት። ይሄ ነው ተርሙስ። ምንድን ነው የሚባለው በሀገራችሁ ስትላት ተርሙስ ስትላት ተርሙስ ይሄ ነው እሺ ያለቻት። እንደገና ተነስቶ ሰውየው ግፍቶ ያንን ነገር አስተካከለ። ስለዚህ የማያገባችሁን ሄዳችሁ እሳ እያንዳንድሽ ባለሽበት ሀገር ላይ እውነትም አንዳንድ ጊዜ ወላሂ ያልሽ እንደው አፍ ይበለኝ። አንዳንዴማ በመቆስቆሻ ነበር ማቃጠል ብሏል። እውነቱን በመቆስቆሻ ማቃጠል። እናንተ ሂዳችሁ አለ ቦታችሁ ሂዳችሁ ዘፈቁና የሰሙን ዕቃ ወይንም የሽልንግ ዕቃ ከዛ ተቀፋቀፉና ባሌ እንዲህ አድርጎኝ እንዲሆነኝ እንዲሆን። አሁን እቺ ዝህ ያለችው ልንገርሽ የሀይቅ ልጅ ናት። ሚስት ያሰራም እያላ ኑሯታል። በስነ ስርዓት ክፍላቸው ዱላባቸው ቤታቸው ውስጥ ስነ ስርዓት ያለው እንኳን ዱላብ የለም። ገባሽ? ክፍላቸው ውስጥ ወለ ስነ ስርዓት ያለው አልጋ ላይ አይደለም የሚተኙ። ተማሸቀ ቤት ነው ያሉት። እሱ ተጥፍሩ ውስጥ ተነ ፀጉሩ በጠጉሩ ሙሉ ነው ወዲያ ያለበት። ታንዱ አንዱ ያቃልጣል። አቃላጭ። ስለዚህ አልገባችሁም ቀራችሁም ሴቶችዬ፣ እኔ እንደራሴ እንደማንኛውም እንደማንበቴ የሀገራችሁን ሰው ወላሂ የሀገራችሁን ሰው ተጋቡ። ለክፉም ለደጉም ፌጦ ለመድኃኒት ብሏል የሀገሬ ሰው። አሁን ይህን ጊዜ እሱ የመን ነኝ አንዴ ጎንደር አንዴ የመን አንዴ እንትና አንዴ ተመዝልል የሀገርህ ልጅ እንደዚሁ አሁን እንዳገባህ ብትሆን አንተን ብትሆን አዘልም በስነ ስርዓት አንድ ቦታ ሚስቴ ብለህ ትይዛለህ። በክፉም በደጉም ትተያያላችሁ። ነገመሽም ብትጣሉ ብትለያዩ ማለት ነው። እኔ ምን ቢወዷት ባጥላይ ስጓት ይባላል እንቆቅልሽ ተብሎ ማለት ነው። ምን ብትወዷት ባጥላይ ትስጓት አላችሁ። ሰዓትን አስጓት። ለምን ቤቱ ይቃጠልብኛል ትትሉ እንደዛ ማለት ነው። ምን ብትወዱት ምን ብታፈቅሩት ጠብ ይመጣል። የሴትዮ ልጅ ነው። ነገ ጧት ያን ነገር እንዳይገጥማችሁ እህቶቼ ወንድሞቼም እባካችሁ አሁን ሰይድና ሀያት ሰአዳ ያሉበትን ሀያ ነው ማየት ያለባችሁ። ወንድ ልጅ ደግሞ
ምን ታመጣለች ብሎ ሌላ የሀገሩን ሰው ለማምጣት ይፈልጋል። እናንተም ኦሮሞዎቹን ብትሆኑ እኔ ዘር ለናክ አይደለም መታችሁ ብታቁም ቋንቋ ወይንም ብዙዎቻችሁ ቋንቋ ማትችሉ አላችሁ አማርኛ